የአላህ ረሱሎች እንግዲህ አላህ መጀመሪያውኑ ጠንካራ መንፈሰ ጠንካራ አድርጎ ነው የሚፈጥራቸው የሚመርጣቸውና ህዝቦች ተስፋ አስቆራጭ የሆነ መልስም ቢሰጧቸው ሁሉ ጊዜ ያው እስከ መጨረሻው ድረስ በሰዎችን በማግባባትና በማባበል ነው ስራቸውን የሚቀጥሉት ማለት ነው። እና እነሱ እንግዲህ ነብዩ ጋራ በመጋጨታቸውና ጥሪውን ባለመቀበላቸው ጌታ ተቀይሟቸው ድርቅ አምጥቶባቸው ነበር። በዛ በድርቅ እየተቆሉ ሚልሱት የሚቀምሱት ሲያጡ አሁን እኮ እናንተ ይሄንን ችግር ለማንሳት ብትፈልጉ ቀላል ነው። ጌታችሁን እኛ ላወቅነው ነበር ተሳስተናል። ካሁን በኋላ ከነብዩ ጋራ ተባብረን ባንተ መንገድ እንጓዛለን ይቅር በለን ብትሉ ዩርሲል ሰማ አለይኩም ሚድራራ ያአኸራው ብቻ ሳይሆን እዚሁ ዱንያ ላይ ራሱ ችግራችሁ ይፈታል። ዝናቡ ይወርዳል እንጀቀጀቃል ያጥጋብ ምቾት ድሎቱ ይመጣላችኋል አሏቸው ማለት ነው በሚገባቸው ቋንቋ። እነሱ ስለ ዱንያ ነውና የሚያስቡት ማለት ነው። ወይዚድኩም ቁወተን ኢላ ቁወቲኩም ከዛ በፊት እንግዲህ በጣም ሀያል ነበሩ በአለም ላይ አንቱ የተባሉ ትልቆይ ስለነበሩ ቀደም ሲል ያው ትልቅ ነን እያላችሁ ስትንቀባረሩ ነበር። ትልቅነታችሁን ግን አሳያችሁ። አሁን ጉልበታችሁን አደቀቀው መቆም ያቃታችሁ ነው ያለው። ስለዚህ ያ በነበረው ጉልበታችሁ ላይ ሌላ ጉልበት እንዲጨምርላችሁ ከፈለጋችሁ እሱ ጋር መታረቅ ነው የሚበጃችሁ አሏቸው። ወላ ተተወለው ሙጅሪሚን ይሄንን ወንድማዊ ምክሬን ሰምታችሁ በመቀበል ፈንታ እናንተ በጠማማነት እንደገና ጀርባችሁን አታዙሩ። ይኸው ድርቅናችንን የሚያዋጣን ብላችሁ እንዳትገሩ አስጠነቅቃችኋለሁ አሏቸው። ግን አደራ ቢሏቸው ይብሳሉ እሳቸው ነውና ሰዎቹ ስለፈረደባቸው ምን መልስ ሊሰጡ ነው? ቃሉ አዶች ምን አሉ? ቃሉ ያሁድ አሏቸው አንተ ሁድ ሆይ ማጅእተና ቢበይና አንተ እኮ ተጨባጭ የሆነ መረጃ አላመጣህም ለምትለው ነገር አሉ። አንተ ራስክን ሹመህ የአላህ ነብይ ነኝ ትላለህ በእኛ ላይ አለቃ ሆነህ ልትሾም እና አላህ አንተን ከኛ መካከል የመረጠህ ለመሆኑ አጥጋቢ የሆነ መረጃ አላመጣህልንም እንዴት እንመንህ አሏቸው ማለት ነው። ወማ ነህኑ ቢታሪኪ አሊሃቲና በሽርክ ምን ያህል የገረሩ እንደነበሩ ማለት ነው። እኛ ደግሞ እነዚህን እስካሁን ስናመልካቸው የነበሩትን አማልክቶች የፈለገው ነገር ቢመጣ እምንተው አይደለም ወይ ፍንክች እስከ መጨረሻ ድረስ ጣዖቴ ጋር ሞታለሁኝ አለ ማለት ነው። አንቀውሊከ ሚን አጅሊ ቀውሊከ አንተ የሆነ ነገር የዜማ አንተ ስላነበነብክ ስላወገዝክ እኔ ያ ከአባቴ ከቅድማያቴ የወረስኩትን ጣዖቴን ትቼ እምመጣ ይምሰልህ። አንተ የፈለከውን ብትዘላብድ ብትለፈልፍ የሚሰማህ ጆሮ የለም አሏቸው ማለት ነው። ወማ ነህኑ ለከ ቢሙእሚኒን አንተ ዝም ብለህ ትደክማለህ እንጂ እኛ መቼም በአንተ የምናምን ሰዎች አይደለንም። በሌላው ቦታ በግልጽ እንዳሉት ማለት ነው። መህማ ተእቲና ቢሂ ሚን አየቲን ሊተስሐረና ቢሂ እንደገና መን አሸዱ ሚና ቁዋ ይሉሃል ማለት ነው። እኛ ልታስፈራራን አይገባም። በዚህ ምድር ላይ እኛን የሚያሰጋ ነገር አይመጣም። ረቢ አልዓዚም ይጣላቸዋል ጌታ ያጠፋቸዋል ሲሏቸው ሆይ ከኛ በላይ ኃይል ደግሞ ምን ኑሮ ነው እንዴት አድርጎኛን የሚደፍር ይመጣል አሉ። የለም እንደ ጥሩ አለና አላህ ሊያሳያቸው ነው። ስለዚህ ወማ ነረከ ቢሙእሚኒን ተስፋ አስቆራጭ መልስ ተናገሩ ማለት ነው። የማያወላዳ እንግዲህ የምታመጣውን አምጣ እኛ ባንተ አናምንም የምትለውም ነገር አይዋጥልንም መረጃም የለህም ዝም ብለህ ትለፈልፋለህ እንጂ ይሄን ያልከውን ነገር ለማረጋገጥ የሚያስችል ማስረጃ አላመጣህልንምና በከንቱ አትድከም ተባሉ። እነቁሉ ኢላ ተራከ ባዕዱ አሊሃቲና ቢሱዕ እንግዲህ አንተ ራስክን እንደ ታላቅ ነብይ አድርገህ በእኛ ላይ የበላይነትን ለመቆናጠጥ የምታረገውን ጥረት ተቀባይነት እንደሌለው ነግረናሃል። ግን እስካሁን ባደረግነው ክትትል ስላንተ የወሰድነውን ግንዛቤ ግምገማ ንገሩኝ ምትል ከሆንክ እንነግርሃለን። አንያ እንግዲህ እንደ ነብይ አይደለም የምናይህ ግን እንደዚህ የምትለፈልፈው ምን ነክቶህ እንደሆነ በእኛ ስሌት እንንገርህ እናስረዳህ አሉ። ምንድነው እሱ? እነቁሉ ኢን ናፊያናት እዚህ ማነቁሉ ማለት ነው። ማነቁሉ ኢላ ተራከ ባዕዱ አሊሃቲና ቢሱዕ ከአምላኮቻችን አንዳንዶቹ ትግስታቸው የተሟጠጠው አንዳንዶቹ እንኳን ትግስት ያላቸው እንኳን ባይጨክኑ ማለት ነው የተወሰኑት
በዚህ በእነሱ ላይ በምትሰነዝረው ዘለፋና ድፍረት ተቆጥተው በዛ ተጣልተውህ ተቀውሰህ ነው እንደዚህ የሚያስለፈልፍህ አሉ። አዕተራከ ባዕዱ አሊሃቲና ቢሱዕ ከአምላኮቻችን አንዳንዶቹ በመጥፎ ነገር ለክፈውሃል ረግመውሃል ማለታቸው ነው። እና ስለተረገም ከአቅበዝብዞ እንደብድ የሚያስለፈልፍህ ያ ነው ብለን ነው የምንገምተው አሉ እንጂ እንዳልከው ነብይ ሆነ አይደለም ተቀስፈህ ነው ማለት ነው በጣዖት ከራማ አላህ ሙስተዓን። በዛ መልክ እንግዲህ ተመተህ የነሱ ርግመት አርፎብህ ነው እንደዚህ የሚያቅበዘብዝህ ብለን ነው የምንገምተው ተዚህ በላይ ምንም ግምት አንሰጥህም አሉ። ያኔ እሳቸውም በጣም እንግዲህ የሚቀፍ ቃል ነበርና የተናገሯቸው ምን አሉ? ቃል ኢኒ ኡሽሂዱላህ አሉ እኔ ደግሞ ጌታዬን አስመሰክራለሁኝ ጌታዬ ይታዘበኝ በሚለው ነገር አሉ። ወሽሃዱ እናንተም ካሁኑ ደቂቃ ጀምራችሁ የምለውን ነገር ነቃ ብላችሁ ተረዷት እናንተን ምስክር አድርጌያችኋለሁ። ወደፊት እናንተ ይቺ አልኳት ቃል ምን ያህል እንግዲህ በተግባር ስትተረጎም እናንተ ራሳችሁ እንዲህ ብሎን እኮ ነበረ አንሰማ ብለን ጉድ ሆን ብላችሁ የምትጸጸቱባት ቀን ትመጣለችና እንዲያትረሷት እቺን የምስክር ቃል ቀክ ብላችሁ ስሙኝ አሉ ማለት ነው። እና በአላህ ኃላፊነት አላህን እያስመሰከርኩ ነው የምነግራችሁ እናንተም ምስክር ሁኑ ይችን አጋጣሚ እንዲያትረሷት። የዛ ጊዜ እንዲብያችሁ አልነበረም ውጤቱ እንዲኮነ አሁንስ እምልብህ ጊዜ ይመጣል ያችን ነገር እንዲያትረሱ ምስክር አድርጌያችኋለሁ አሉ። ምንድነው እሱ? አኒ በሪኡ ሚማ ቱሽሪኩን እኔ እናንተ ከምታጋሯቸው ነገሮች ሁሉ ነፃ ነኝ። እናንተ ጣዖት ቀስፎ ነው ጣዖት ረግሞህ ነው እንደዚህ የምትለፈልፈው ነው የምትሉኝ። ጣዖት እኔን ማጥቃት እንደማይችል እኔ እነሱን ተመጤፍ እንደማልቆጥራቸው እወቁት ካሁን ጀምራችሁ አሏቸው ማለት ነው። ጣዖት ማን ነውና ነው እኔን የሚቀስፈው? ለራሱ የማይሰማ የማይለማ ጉዑዝ የሆነ ነገር እንዴት እኔን ሊያጠቃና ሊያጠፋ ይችላል? ስለዚህ እውነት ማጥፋት የሚችሉማ ከሆነ እንተያያለን ማለታቸው ነው። እናንተ ያላችሁት ባዕዱ አሊሃቲና ነው። ሁሉም አብረው በአንድ ተነስተው እስቲ በእኔ ላይ ሊያደርጉ የሚችሉ ነገር ካለ ያምጡ እንኳን እኔን ሊያጠቁ ቀርቶ ለራሳቸውም አያውቁም አሏቸው ማለት ነው። ማ ቱሽሪኩነ ሚን ዱኒሂ ሚን ገይሪሂ ማለት ነው። ከአላህ ሌላ የምታጋሯቸው ነገሮች ከእስከ ሁላቸውም ዳር እስተዳር አንዱም የሚረባ ነገር አይደለም። ሁላቸውንም አወግዛቸዋለሁ ሁላቸውንም ደግሞ ዋጋ ቢስ ናቸው እላለሁ በይፋ። እስቲ የሚያረጉት ነገር ካለ ያምጡ አሁን ፈኪዱኒ ጀሚዓ እናንተም እንደ ሰው ያ ባለ በለለ ኃይላችሁ ተባብራችሁ እንደገና ጣዖቶቻችሁም ረርተዋችሁ የነሱንም ድጋፍ ጠይቃችሁ በእኔ ላይ እስቲ አንድ አደጋ አድርሱ አሁን አተሐዳኩም አሏቸው። አላህ ረሱሎች መንፈስ ሱብሃንአላህ ህዝብን አንድ ያውም ሀያልነን የሚሉ ህዝቦች እንደ አሜሪካ ያሉትን ህዝቦች ነው እንደሚሉት እኮ ብቻቸው ነው። እስቲ አንተም ጣዖትህም ተሰብስበህ በእኔ ላይ አንድ ነገር ጫፌን እስቲ የምትችል ካለ እስቲ አሁን ልይህ ሞክር ብለው አፋጠጧቸው ማለት ነው። እና ጀሚዓን ሁላችሁም አቢዱም ማዕቡዱም ማለት ነው። ضعف الطالب والمطلوب እናንተም ሀያልነን ትላላችሁ አዱል ኩብራ ይሉ ነበር ራሳቸውን ማለት ነው። ማን አሸዱ ሚና ትላላችሁ አይደለም? ጌቶቻችሁም ደግሞ ያው የፈለጉትን እንደሚረግሙ የሚፈልጉትን እንደሚያጠፉ እየነገራችሁ ነው። አንተም ጌቶችም አምላኮችም ተሰባሰቡና በአንድ በተባበረ ክንድ እስቲ ነው አሁን ደቁሱኝ ከቻላችሁ አሏቸው ማለት ነው። ቁወተ الإيمان ሱብሃንአላህ ثم لا تنذرون ቀጠሮም አትስጡኝ በአሁኗ ደቂቃ በአሁኗ ሰከንድ ፍርዴን ስጡኝ እናንተ የምትችሉ ከሆናችሁ ባካችሁ ነገ እንደ አንድ ቀን እንኳን አሳድሩኝ ምናምን ብዬ አልለማመጣችሁም በአሁኗ ሰኮንድ የፈለጋችሁትን ለማድረግ ሞክሩ እስቲ የምትችሉ ከሆነ አተሐዳኩም አትችሉም አሏቸው ማለት ነው። እና የዛ ጊዜ ገረማቸው ሰዎች አንድ ግለሰብ ህዝብን እንደዚህ ሆኖ ተሐዲ አምላኮቻችሁም እናንተም ተረባርባችሁ በእኔ ላይ አንድ ነገር ቅንጣት ነገር ማድረስ አትችሉም የሚለው ምን አይነት ጉር ነው አሉና ማ ተኻፉ ሸይአን አሉ ምንም ነገር አትፈራም ከኛ ሲሉ
እንዴት ምን ይዘህ ነው እሺ ይሄንን የሚለው እንግዲህ ለምሳሌ ዘመናዊ ጀይሽ ዘመናዊ መሳሪያ የታጠቀ ያለው ሰው ነው በመጣበት በመጣ እኔ አለሁኝ ብሎ ሊደነፋ የሚችለው እሳቸው ግን አንድ ግለሰብ ነው ተዘንጋቸው በስተቀር ምንም ነገር የለም ይሄንን ነገር የሚያረግህ ምን ነካ እኛ እኮ ያው አንድ ነገር ወፈፍ አርጓል የምንለው ለዚህ ነው በለላቅም ዝም ብለህ ሁሉን ተሐዲ ታረጋለህ ለመሆኑ ምን ይዘህ ነው እንዲህ የምትለው አሏቸው ጥሩ ጥያቄ ኢኒ ተወከልቱ ዐለ الله ረቢ ወረቢኩም የኔ ኃይል ሰው ሰራሽ አይደለም እናንተ የምታዩት አይደለም ኢኒ ተወከልቱ ዐለ الله ረቢ ወረቢኩም እናንተንም እኔንም የፈጠረኝ ኃያሉ ጌታ በሱ በመመካት ነው እሱ ነው ከጀርባዬ ያለው እንጂ ከዛ ውጭ ምንም ነገር የለም አሏቸው ማለት ነው ስለዚህ በአላህ ያመነ ሰው እንደዚህ ነው ጥንካሬ የሚያገኘው ማለት ነው የኔ ጌታ አሳልፎ እንደማይሰጠኝ እርግጠኛ ነኝ ደግሞ በመጨረሻ ያዋጋቸውን እሰጣቸዋለሁ ብሎ ጠቁሟቸዋል እርምጃ እንደሚወሰድ ያውቁ ነበር ማለት ነው ስለዚህ በእኔና በእናንተ ጌታ እናንተ ምንም ብትክዱት ብታጋሩበትም የእናንተም ጌታ ነው አልታደላችሁም እንጂ ማለት ነው የኔም ጌታ ነው በዚህ በሁለታችንም ጌታ በአላሁ العظيم ስለምመካ ነው ማንንም የማልፈራው አላቸው ማ ሚን ዳበቲን ኢላ ሁወ አኺዙን ቢናሲቲሃ የኔ ጌታ እኮ በዚህ ምድር ላይ ህይወት ኑሯት የምትንቀሳቀስ አንድም ነገር የለም አናቷን ፈጥርቆ የሚይዛት ቢሆን እንጂ አሉ እንግዲህ አንድ ኃይለኛ የተባለ ሰው ተሱ የበለጠ ኃይለኛ ሲመጣ እንደዛ አናቱን ይዞ ፍጥርቅ አድርጎ ሲይዘው መንቀሳቀስ አይችልም ድርቅ ነው የሚለው ባለበት አላህ Subhanahu በአለም ላይ ያሉን ኃይሎች እንዳንድ ህፃን ልጅ ነው አናቱን ይዞ ማንጠልጠል እንደሚቻለው እንደዛ ነው የሚያፈርጥህ ስለዚህ እሱን ስለያዝኩ ነው እኔና ፍጥርን መፍራት የተውኩት ብለው ነገሯቸው ማለት ነው ኢላሁ አኺዙን ቢናሲቲሃ አናቱን ተተያዘ አንድ ህይወት ያለው ነገር አናቱን እንደዚህ በስተህ ከያዝከው አሞቱ ይፈሳል መንቀሳቀስ መናገርም አይችልም እንደዛ ነው እያንዳንዳችሁ እኮ ሊያንጠለጥላችሁ የሚችለው ብለው ነገሯቸው ማለት ነው ኢነ ረቢ አላ ሲራጥ ሙስተቂም ኢነ ረቢ አርሰለኒ አላ ሲራጥ ሙስተቂም የኔ ጌታ ደግሞ ምንም እናንተ ባይገባችሁ በቀጥተኛው መስመር ላይ ነው የላከኝ መዳኛችሁ እስላም ብቻ ነው እኔን ከተቀበላችሁና ተተከተላችሁ ብቻ ነው ከዛ ውጭ ያለው ጉልበታችሁ ዕውቀታችሁ ሀብታችሁ ሁሉም ነገር ዋጋ የለውም አንድ ህፃን ልጅ አባቱ አናቱን ይዞ እንደሚያንጠለጥለው እንደዛ አርጎ ሊያፈርጣችሁ የሚችል ጌታ ነው ይልቁንስ መዳን ከፈለጋችሁ በለለ ጉልበት መደንፋቱን ተውና በቀጥተኛው መንገድ የላከኝን ጌታ ፍቃዱን እየነገርኳችሁ ነው በዚህ መስመር ስትገቡ ብቻ ነው የምትድኑት ሌላ ግን መዳኛ የላችሁም አሏቸው አሁንም ማለት ነው ፈኢን ተወለው አሉ ፈኢን ተተወለው ነበር አንዲታ ለማቅለል ወድቆ ነው እና አሁን እንግዲህ ቅጩን ነግሬያችኋለሁ የመዳኛው አማራጭ አንድ ብቻ ነው ኢማን ኢትባዕ ረሱል ከዛ ውጭ ያለ ነገር እንግዲህ ያዋጣናል ብላችሁ ወደ ኋላ ብታሸገሽጉ ፈቀድ ያብለውቱኩም እኔ መልእክቱን አድርሻለሁ ወርዲ ከራሴ ያሉ ነግሬሃለሁ መፍረጭረጭ አያዋጣም መዳን ከፈለጋችሁ እኔን ተከትላችሁ ወደ እስላም መምጣት ብቻ አለባችሁ ይሄ አናደርግም ብላችሁ ጀርባ ከሰጣችሁኝ ግን እኔ ውርድ ተራሴ ከዛ በኋላ ተጠያቂ አይደለሁም ማለታቸው ነው መልእክት አድርስ ነው የተባልኩት ኢነ አለይከ ኢለል በላጉ ወዐለይና الحساب እኔ መልእክቱን አድርሻለሁኝ የሚመጣውን ዱላ የለሁበትም በማለት ቁርጡን ነገሯቸው ማለት ፈቀድ አብለግቱኩም ማ ኡርሲልቱ ቢህ ከጌታዬ በኩል የተጣለብኝን የተልኮ ኃላፊነት ተወጥቻለሁኝ ስለዚህ ደከመኝ ሳይል ለአመታት ነግሬያቸዋለሁ አስተምሬያቸዋለሁ አሁን የመጨረሻዋ ወሳኛዋ ደቂቃ እየተቃረበች ነው ያለችው በዚች ባለቀች ሰዓት እርምጃ ብትወስዱ ትድናላችሁ ወደ እስላም ብትገቡ እምቢ ብላችሁ ግን እንደስተዛሬው እንጃጃላለን ካላችሁ ነገሩ እያለቀ ነው መዘራዝርት እየገባችሁ ነው በማለት መርዶውን ነገሯቸው ማለት ነው ወይስተኽሊፉ ረቢ ቀውመን ገይረኩም እናንተን ደግሞ ከዚህ ምድር ላይ ግፎ ሲያጠፋችሁ ጌታዬ በእናንተ እግር ሌላ መተካት የሚያቅተው አይምሰላችሁ ሌሎች ይተካል ሙጅሪሞቹን ይጠርጋል ሙስሊሞችን ያመጣል ምን ችግር አለው ከኛ በስተቀር ሌላ አማራጭ የለም እኛን አጥፍቶ ምድርን ባዶዋን ሊያስቀር ነው ወይ ብላችሁ እንዳትጃጃሉ ማ خلقكم ولا بعثكم الا كنفس واحده እንዳለው እናንተን በወንጀላችሁ ጠራርጎ ያጠፋችኋል
እንደገና ሌሎች ደግሞ የተሻሉትን አምጥቶ ሊተካበት ይችላል ምድር ጦም አታድርም እንደሚባለው ማለት ነው ይሄ ነው ያለው ሁኔታ ይልቁንስ ሌላውን ነገር ተውትና እኔን ለማጥፋት መፍጨርጨሩን ተውና እነ ራሳችሁን ከጥፋት ታደጉ ይልቁንስ አሏቸው ማለት ነው ወይስተኽሊፉ ረቢ ቀውመን ገይረኩም እናንተን ካጠፋችሁ አላህ የኔ ጌታ ሌሎች ህዝቦች በእናንተ ግር ማምጣት የሚያቅተው አይምሰላችሁ በሌላ ህዝብ ይተካችኋል ወላ ተዱሩነሁ ሸይአ ይሄን እርምጃ ሲወስድ ደግሞ እናንተ ቅንጣት ነገር ልትጎዱት አትችሉም አሁን እናንተ አዱል ኩብራን ማን ይደፍራታል እያላችሁ ነው በጅልነቱ እየተደናቆራችሁ ያላችሁት አላህ ግን እርምጃ ለመውሰድ ከፈለገ አንድ ቅንጣት እንኳን ምላሽ ልትሰጡ አትችሉም በሱ ኃይል አኳያ ሁላችሁም ጭብጣት ሞሉም አሏቸው ማለት ነው እነ ረቢ አላ ኩሊ ሸይን ሐፊዝ አላ ኩሊ ሸይን ሙሒጥ እንደማለት ነው እዚህ ላይ የኔ ጌታ በሁሉ ነገር ላይ በኃይሉ የከበበ ነው ጭብጣት ሞሉም እሱ ሊይዛችሁ ከፈለገ ስለዚህ በየትም አቅጣጫ ሩጣችሁ አታመልጡም ታግላችሁም አትጥሉም አቅማችሁን አላወቃችሁ ናችሁ ነው የምትፍረጨረጩት እንጂ የኔ ጌታ እኮ ሊይዛችሁ ከፈለገ በቀላሉ ወዳውኑ ለቃቅሞ ደብዛችሁን ሊያጠፋ ይችላል በማለት አስጠነቀቋቸው ይሄ ሁሉ ሲባል አልመሰላቸውም ፈርዶባቸዋልና ጅል ሰው ምክር አይመልሰውም ያደጋው ሲመጣ እንጂ ማለት ነው በዛ መልክ ያመጣውን አምጣ ብለው እነሱ ያው በድርቅናቸው ቀጠሉበት ማለት ነው ማን አሸዱ ሚና ቁወህ አሉ እና ዝም ብለህ የምታስፈራራውን ፈልግ እኛ እንደሆነ በማንም ኃይል የምንደፈር አይደለም ያንተም ጌታ ይሁን ሌላም ኃይል ሊያጠፋን የሚችል ነገር የለም አሏቸው ጦሩ እንግዳውማ እናያለን አሉ ከዛ ያቺ ያሳረኛ ለት መጣች ወለማ ጃ አምሩና እነዚህ ጥጋበኞች የሚጠፉበት የውሳኔ ለት በሚመጣ ጊዜ ይላል እንግዲህ በዚህ ለት በዚህ ቀን እንዲጠፉ ተብሎ ገና በቀደር ሳይፈጠሩ ተወስኗል ያቺ ቀን መጣች ያቺ ትእዛዙን ያዘለችው ለት በምትመጣበት ጊዜ ነጀይና ሁዳ መጀመሪያ ነብያችን እንዳይጣለፍ ባደጋው ሁዲን ራስክንና ተከታዮችን ይዘህ ውጣ በማለት ያ አደጋ ማስጠንቀቂያ ተሰጣቸው በቅድሚያ ማን ነው ነብዩ ወለዲና አመኑ معه እሳቸው ጋራ የተወሰኑ ግለሰቦች አምነውላቸው ነበረ እነዛን ይዘው ተክልሉ እንዲወጡ ታዘዙ ማለት ነው 400 የሚሆኑ ግለሰቦች አምነውላቸው ነበር ከስንት ሺህ ህዝብ ከስንት መላእክቶች አላሁ ሙስተዓን እና እነዛን ተከታዮቻቸውን አሰባስበው ባስቸኳይ ተከተማው ተክልሉም ወጡ ማለት ነው እና ወጥተው በሚሄዱ ጊዜ ይሄ መናጢ በቃ ያው እንግዲህ ወገኖቹን ይዞ ሄዷል ስለዚህ ተገላገል ነው እያሉ ይስቁ ነበር ተገላገል ነው በቃ ይሄ የግረ ደረቅ መናጢ ካሁን በኋላ خلاص በተከልሉ በገዛጁ ወጥቷል ደግሞ ቢመለስ አናስገባውም እያሉ ሲሳሳቁ መጣች ሰዓተ ሲፍረ ማለት ወለዲና አመኑ معه አብረዋቸው የነበሩትን ተከታዮች ይዘው እንዲወጡ ማስጠንቀቂያው ተሰጣቸው ተጌታ በኩል ቢራህመት ሚና ከኛ በሆነ ረህራሄ አላህ ወዳጆቹን በጥላቶቹ ጨምሮ ማጥፋት ስለማይገባው ነብዩንና ተከታዮቹን ከአካባቢ በመውጣት እንዲዲኑ አደረገ ማለት ነው ወነጀይናሁም ሚን عذاب غليظ እጅግ ከባድ ከሆነው ቅጣት በቀላሉ አወጣናቸውና ገላገልናቸው ይላል ቅጣቱ በጣም ከባድ ያልተጠበቀ ነገር ነበር እዛ አካባቢ ቢገኙ ማንም ሰው አይተርፍም አተዶሩ ምን ሸይን አተት عليه الا جعلته كرميم እንደሚለው በሌላው ቦታ ማለት ነው ንፋስ ነው የተላከባቸው የንፋስ ኃይል እነሱ እንግዲህ በዚህ ምድር ላይ እኛን የሚያጠቃ ማንም ኃይል አይመጣም ሲሉ ያውም የማይታይ የማይጨበጥ ነው መንፋስ ነው ማቦንህ እንደብቃለው አላህ Subhanahu Wa Ta'ala እና ሰخر عليهم 7 ليال و8 ايام حسما فترى القوم فيها صرعى كانهم اعجاز نخل خاويه በጣም ግዙፎች ረጃጅሞች ወፍራሞች ነበሩ ኃይለኛ ንፋስ መጣ በሚለቀቅባቸው ጊዜ ቁመው የነበሩትን መገፍተር ማንገዳገድ ጀመረ ያን ጊዜ እጅ ለእጅ መያዝ ጉልበት ለማስተባበር እጅ ለእጅ መያዝ ይዞ ሲገረስሳቸው ተቆጭ በሉ ተባለ ቁጭ ሲሉ ተመሬት ፈልፍሎ ያነሳቸው ጀመር እንደኳስ ማለት ነው አንተ ግመሉን አንደርድሮ እላያቸው ላይ ይጨምረው ጀመር የተምሩን ግንድ ገንዲሶ በቤቱ ላይ ሲጥለው
ምስቅልቅል ወጣ ባንድ ጊዜ ማለት ነው። ከዛ በኋላ ምንም የሚጨበጥ ነገር የለም። አስከሬናቸው እንኳን አንዱ ባንዱ ተመሰቃቅሎ አንዱ ግሩዛ ነው ጭንቅላቱ ዛ ነው በቃ ምስቅልቅል ወጣ። በዛ መልክ እንግዲህ አላህ Subhanahu Wa Ta'ala እንዳልነበሩ አደረጋቸው ማለት ነው። ቀባሪ አልባ ሆኑ። በመድር ላይ ልክ እንደ ገለባ ተነስንሶ አጥማቸው ተመሰቃቅሎ እንዳለ ከተማው ገምቶ ቀረ። ይህን ምን አዛቢን ገሊዝ ብሎ ገለጠው አላህ Subhanahu Wa Ta'ala። በጣም ከባድ የሆነ ታይቶ ተሰምቶ የማያቅ በህዝብ ደረጃ የዛ አይነት እርምጃ ተዛ በፊት እንግዲህ ያው የቀውሙ ኑህ በውሃ ነው አስከሬናቸው እንኳን የት እንደገባ አልታወቀም። እነዚህ ግን በንፋስ ኃይል እንዳለ ከተማቸው መስቀልቅሎ ወጥቶ እንዲሁ ደርቀው ቀሩ ነው የሚለው። ወቲልከ አዱል ኩብራ ሲሳለቅባቸው ታላቋ አድ የምትባለው ይቺ ሆነች። እንግዲህ መጨረሻ ላይ አድ ማን ነው አድን የሚደፍረው ይባል የነበረው የት አለች አድ? ይቺ አይደለችም? የደቀቀውን የተልከሰከሰውን አጥንት ይቺ ናት አድ አለ አላህ Subhanahu Wa Ta'ala። ጃሃዱ ቢአያቲ ረቢሂም የጌታቸውን አንቀጾች የጌታቸውን ሙዕጂዛዎች ካዱ። በነብያቸው በኩል የተነገራቸውና የተመከራቸው ነገር አልዋጥላችሁ ብሎ በጥጋብ ተወጥረው ለዚህ በቁ ይላል። ወአሰው ሩሱለሁ የአላህን መልእክተኛ አመጹ። እሱ እንግዲህ ወገኖችን ለማዳን ያላደረገው ጥረት አልነበረም። በማባበል በማግባባት በማስፈራራት ስልቱን እየቀያየረ ቢታገልም ማን ይስማው? በሩሱሎች ላይ አመጹ። ሩሱል የሚለው ጀምዕ ነው። አሁን የተላኩት አንድ ነብይ ነበሩ ሁድ እና ምንድን ማለት ነው? አንድን ረሱል የካደ ሰው በመላው ነብይ እንደካደ ይቆጠራል ማለት ነው። ለምን ሪሳላው አንድ ነውና። ሙሳን ተካርክ ኢሳን ተቀበልኩ ማለት አትችልም። መሐመድን ከካር ሙሳ ኢሳ ያድነኛል ማለት አትችልም። ለምን? አላማው አንድ ነውና ሪሳላ ላኢላሃ ኢላላህ ነው። ላኢላሃ ኢላላህን አልቀበልም ካልክ አንዱን ነብይ ተቀበል ምኑን ነው የተቀበልከው? ያንኑ ላኢላሃ ኢላላህ ሌላን ሰው ይዞ ሲመጣ አልቀበልም ካልክ ተናቁድ ነው ማለት ነው። ራስክን በራስህ የተፋለስክ ነህ። ስለዚህ አንድ ነብይ በአንድ ወቅት በአጋጣሚ አንድ ነብይ ነው የሚላከው። አልፎ አልፎ ሁለት ነብይ ሶስት ነብይ የተላከበትም ጊዜ አለ። ግን ነብዩ በተናጠልም ቢሆን እንደ አንድ ግለሰብ አይታይም። ነብይ የዓለምን ነብዮች ወክሎ ነው የሚመጣው፣ አባል ሆኖ ነው የሚመጣው ማለት ነው። ስለዚህ ሪሳላው የጋራ ነው። የዓለም ነብያት በሙሉ ላኢላሃ ኢላላህ ነው መርሃቸው። አንድ ነብይ ከተቀበልክ ሁሉ ነብይ እንደተቀበልክ ይቆጠርልሃል ማለት ነው። ለዚህ ነው እንኡሚኑ ቢላሂ ወመላኢከቲ ወኩቱቢ ወሩሱሊሂ የምንለው። ያ አንድ ነብይ መሐመድ ብቻ ነው የምንከተለው ሌላውን አናቅም እኛ ወይ ታገኘ ነው ብንል ካፊር እንሆናለን። ሁሉ ነብይ ማመን አለብህ። ስለዚህ አሁን ወአሰው ሩሱለሁ አለ ነብዩላህ ሁድ ሙመሲል አልአንቢያ ነው ማቀብለሁ ወማ ባዕደሁ ከበፊቱም ያለፉትን ከኋላም የሚመጡትን ወክሎ ላኢላሃ ኢላላህን ይዞ ነውና የመጣው። እሱን የካደ ሰው መላው ነብይን እንደካደ ተቆጠረና የአይነት እርምጃ መጣባቸው ማለት ነው። ወተበዑ አምረ ኩሊ ጀባሪን አኒድ ይሄን የመሰለ ታላቅ ነብይ መከተል ትተው በተቃራኒው ግን ማንን ተከተሉ? ኩሊ ጀባሪን አኒድ ትቢተኛ የሆነ ጥጋበኛ አምባገነን መሪዎቻቸውን ሁሉ ተከተሉ። የአላህን ረሱል በመቀበልና በመተባበር ፈንታ እነዛ የጎሳ መሪዎቻቸውን ጥጋበኛ ካፊሮችን እነሱ ያሉ ያዋጣናል ብለው ከነሱ ጋር ወገኑ አህለል ባጢል ጋር ማለት ነው። ስለዚህ ህዝቦችም እንደ ህዝብ የጠፉት በራሳቸው እንግዲህ የተሳሳተ ጉዞ ነው ማለት ነው። ባለስልጣናት የታወቀ ነው ሁሉ ጊዜ። ምክንያቱም ሌላ መንበሩን የሚቀማው ሰው ሊመጣ አይፈልግም። ሲመጣ ያው ይከላከላሉ ጊዜ። ግን ህዝብ ምን አለው? ከሱ ስልጣን የሚደርሰው አለ? ከሱ ገንዘብ የሚያገኘው ነገር አለ? ተመገዛት ተመገበር በስተቀር ህዝብ ቆም ብሎ ማሰብ አለበት። ሁሉ ጊዜ የፖለቲከኞች ሰለባ መሆን የለበትም። ለሱ ጥቅም የመጡትን ነፃ ሊያወጡት ከጌታው ጋር ሊያስተዋውቁት የመጡትን ሩሱሎች ከጥላቶቹ ጋር ወግኖ ይዋጋል ማለት ነው። እና ፈለማ አሰፉን እንተቀምና منهم እንዳለው فاستخف قومه فاطاعوه ይላቸዋል። ቆሙ ፊርዓውን የታወቀ የለየለት አምባገነን ጥጋበኛ ነው። ማዓሊምቱ ለኩም ሚን ኢላሂን የሚል ነው። እሱ ሰው ተጠገበ የማያረገው ነገር የለም፣ አያስገርምም። እንደማለኩም ሚን ኢላሂን ገይሩሁ ቢል አነ ረብኩም العلا ቢል አያስገርምም። ግን እንዴት አቂል ጠፋ ይላል አላህ Subhanahu Wa Ta'ala። አንተ ሰው ያበዛው አረባክ ታጠፋናለህ ተው ማለት ሲገባቸው
እነሱ አብረው ያጨበጭቡለታል አለ። ያው አሁንም እየተጨበጨበ ነው ለሲሲ ለአዲሱ ፊርዓውን። አላሁ ሙስተዓን። ህዝብ እንደ ህዝብ እንዴት አያስብም? የሀገር ሽማግሌ እንዴት ይጠፋል ይላል አላህ Subhanahu Wa Ta'ala። እነዛ ጥጋቢ ያወራቸው ናቸው። በስልጣን ላይ የቆየ ሰው ጥቅም የለመደ ሰው ያን ነገር ማጣት አይፈልግም። እስተመጨረሻ ቢንገታገት ቢከራከር አያስገርምም። የሚያስገርመው ግን ምንም ጥቅም ፍርፋሪ እንኳን የማያገኘው ደሃ ከሱ ጋር ቆሞ ሲያጨበጭብ ነው። እና አንተ ጥቅም አልደረሰንም፣ ተስልጣንህ አላገኘንም፣ ተበላህ እንዳታካፍለን፣ ይዘህን እንዳትጠፋ አንተ ሰው ያደባ አድርግ ማለት አለበት የሀገር ሽማግሌ። ግን በአሁኑ ጊዜ ይሄ ነው ያለው ነግሶ ያለው ማለት ማንንም ቦታ በቃ አይንህ እያየ ጆሮህ እየሰማ ልብህ እያወቀ ባጢሉ የት እንዳለ እያወቅ አምባገነኖች ጋር ቁመት አጨበጭባለህ። ይሄ ምን ማለት ነው? አንተን የበላ ጅብ ይብላኝ ማለት ነው። ስለዚህ አላህ ምን አለ? ፈለማ አሰፉን እንተቀምና ሚንሁም ፈስተኸፈ ቀውመሁ ፈአጧዑሁ ይላል። ፊርዓውን ህዝቦችን አዋከባቸው። የኔ መሽሩዕ ብቻ ነው የሚያዋጣችሁ፣ ማ ኡሪኩም ኢላ ማአራ ወማ አህዲኩም ኢላ ሰቢል الرشاد ሱብሃንአላህ ወይذهب بطريقتكم المثلى። ይሄ ሙሳ የሚባል አገር አጥፊ ይችን የመሰለ ውበችን ስርዓታችሁን ሊገለብጥ ጉድ ሊያረጋችሁ መጣባችሁ ይላቸዋል። ያን ሲል አራ ያ ሰውዬ እንደዚህ ምንም ያጠፋ ነገር አይደለም፣ ረባካችሁ ቀስ ብላችሁ የሚል ሰው ጠፋ። እንግዳሳ ጌቶቹ ደስ ይበላቸው አጨብጭብ። ፈአጧዑሁ ልባቸው እያወቀ ፊርዓውንን መታዘዝን መረጡ። ሙሳና ሃሩንን ጥንድ ነብይ ዞር ብላ እናቃቸውም ተባሉ ማለት ነው። ያን ጊዜ ምን ሆነ? ፈለማ አሰፉን እንተቀምና ሚንሁም ሲያስቀይሙን ጊዜ ከባለጌዎች ጋር ቆመው ሲዘምሩ አስቀየሙን አለ አላህ። ያ ጊዜ ፈአግረቅናሁም አጅመዒን በል እንግዳማ ጌታ ጋር ሂድ ብዬ ሁሉንም አሰናበትኩት ይላል። አሁንም እዛ ነገር ነው የመጣ ያለው። አይኑን አፍጦ በቃ የዓለም አምባገነኖች የሚሰሩ ስራ ይኸው አሁን ሶሪያ 200,000 ህዝብ አልቋል። አንድ አምባገነን በደቂቃ ማንሳት ይችላሉ። ግን ሙስሊም ነው የሚያልቀው። ሙስሊሙ እንዲያልቅ ስለሚፈለግ እሱን ይኸው ቁጭ አድርገውታል። አሁን ግን ሁለት ጋዜጠኛ ሞተ ተብሎ ይኸው አሁን አዲስ ጦርነት እየተደወለ ነው። ደግሞ ሁለት ጋዜጠኛ 200,000 ህዝብ ምንም ነገር አላንቀሳቀሰም። ሰው አይደለም እስካሁን የሚሞተው። አሁን ግን ሁለት ጋዜጠኞች ስለሞቱ እንደገና አሁን ዓለም ክተት እየተባለ ነው። አሁን ድጋፋችሁን ስጡ እየተባለ ነው። ድጋፍ እየተሰጠ ነው። ናና ዘመዶቻችንን የተረፉትን ጨርስልን እየተባለ ነው። ይሄ ምንድነው የሚያሳየው? ያው ተያይዞ መጥፋት ነው ማለት ነው። እና ወኡትቢዑ في هذه الدنيا لعنه لا አዎ አምረ ኩል ጀባሪን አኒድ ጥጋበኞች ትቢተኞችና አምባገነኖች የሆኑትን ሁሉ ተከተሉ፣ የኔን ፍቃድ ትተው ሩሱሎችን ገልምጠው ከጥላቶች ጋር ወገኑ ይላል አላህ። ይሄ ነው የሚያስቆጣው። ወኡትቢዑ في هذه الدنيا لعنه። ስለዚህ እንግዲህ የኔን ሩሱሎች ትታችሁ ከጥላቶች ጋር የምትወግኑ ከሆናችሁ በዚሁ በዱንያ ላይ ማአት ይወርድባችኋል፣ እርግመቴን ሰጣችኋለሁ አለ አላህ። ወየውም القيامة በዚህ በዱንያ የሚመጣው ጥፋት ብቻ አይበቃችሁም፣ በዕለተ ትንሣኤ ደግሞ እንደዛው ሌላ እርግመት ይጠብቃችኋል። አላ ተነበሁ ኢነ ዓደን ከፈሩ ረበሁም። ዓዶች በግልጽ ጌታቸውን ካዱ። መን አሸዱ ሚና በማለት አላ አሁንም ንቁ ቡዕደን ሊዓድን ቀውም ሁድ። የሁድ ህዝቦች የሚባሉትን ዓድ የተባሉ ጥጋበኞችን አላህ ከረህመቱ አሰናበታቸው አለ አላህ Subhanahu Wa Ta'ala። خسروا الدنيا والآخرة በዱንያም እንዳልነበሩ ደቀቁ ወደቁ፣ በአኺራም ደግሞ ሲኦል ይጠብቃቸዋል። ይሄ ምንድነው? የአላህን ሪሳላ የአላህን ፍቃድ በመርገጣቸውና ከጥላቶቹ በመወገናቸው ማለት ነው። ይሄ እንግዲህ ሱነቱላህ ነው። في كل زمان ومكان የሚደገም መሽሩዕ ነው ማለት ነው። አሁንም እየተደገመ ነው ያለው። አላህ ከሚድኑት ያድርገን برحمته ነው። هذا وصلى الله وسلم على النبي وعلى اله